ሰላም እንዴት ናችሁ? የተወደዳችሁ በያላችሁበት እግዚአብሔር ጸጋና ሰላም ይብዛላችሁ። ዛሬም በአዲስ ትምህርት መጥቻለሁ። ቪዲዮውን ላይክ በማድረግ እንድትጀምሩ በእግዚአብሔር ፍቅር ጠይቃችኋለሁ። ዛሬም እንግዲህ ከመጾማችሁ በፊት ልታውቋቸው የሚገባቸውን ነገሮች አብረን እንመለከታለን። ቪዲዮውን እስከ መጨረሻ በመከታተል በመጨረሻም በኮሜንት ሳጥን ላይ ሐሳባችሁን እንድታስቀምጡልኝ ጠይቃችኋለሁ። ተባርካችኋል። በመጽሐፍ ቅዱስ ውስጥ ረጅሙ ጾም 40 ቀናት የቆየ እንደሆነ ነግሮናል። እናም ይህ ተራ ሂደት አልነበረም። ሙሴ 40 ቀንና ሌሊት 2 ጊዜ ጾሟል። ዘጸአት 34:28ን ይመልከቱ። ኢየሱስም አገልግሎቱን ከመጀመሩ በፊት በምድረ በዳ 40 ቀንና ሌሊት ጾሟል። ማቴዎስ 24:2 ላይ ተቀምጧል። ይህ ወቅትም ኃይለኛ መለኮታዊ እጅ የሚንቀሳቀስበት መለኮታዊ ሰዓት ነው። ጾም ጸሎት ምግብን መዝለል ብቻ አይደለም። ተራሮችን የሚያንቀሳቅስ፣ ሰንሰለቶችን የሚበጣጥስና አሕዛብን ወደ እግዚአብሔር የሚመልስበት ኃይል የምናገኝበት በር ነው። ዛሬ ብዙ አማኞች ገና ሲያስቡት ምቾት አይሰማቸውም፣ ወይም እንዴት መጾም እንዳለባቸው አያውቁም። በዚህ ቪዲዮ ስለ ክርስቲያናዊ ጾም ለምን አስፈላጊ እንደሆነ ወይም እንዴት በትክክል መደረግ እንዳለበት የጥያቄያችንን መልስ እንዴት ማግኘት እንደምንችል እንመለከታለን። ቀደም ሲል እንዳልኩት ቪዲዮውን ላይክ በማድረግ ይጀምሩ። ለቻናሉ አዲስ ከሆኑ ደግሞ ቻናሉን ሰብስክራይብ በማድረግ ይጀምሩ። ይህንን በማድረግ ስለምታበረታቱን እግዚአብሔር ይባርካችሁ። ተባርካችኋል። ከመጾማችሁ በፊት ዓላማ ይኑራችሁ። ያለ ዓላማ መጾም መራብ ነው። በመጽሐፍ ቅዱሳችን ውስጥ ጾም ሁል ጊዜ ከዓላማ ጋር ተቆራኝቶ እናየዋለን። ዳንኤል ልቡ እንዲያስተውል ጾሟል። ዳንኤል 10:1 ጀምሮ ይመልከቱ። አስቴርም ንጉሡ ጋር ከመግባቷ በፊት ለጥበቃ ጾማለች። አስቴር 4:16 ላይ በግልጽ ተቀምጧል። ኢየሱስም ለመጣበት ዓላማ ዝግጅት በጾምና በጸሎት ጀምሯል። ታዲያ ዓላማህ ምንድን ነው? ማረጋገጫ ለማምለጥ፣ ለማግኘት፣ ኃይልን ለመሞላት ምንድን ነው ዓላማ? ኢየሱስ በማቴዎስ 17:21 ይህ አይነት ግን ከጸሎትና ከጾም በቀር አይወጣም ብሏል። ጾም ከዓላማ ጋር ሲስማማ ኃይልና ውጤት ይኖረዋል። ከመጾማችሁ በፊት እቅዶቻችሁን በጽሑፍ አስቀምጡት። ይህ ጸሎቶቻችሁን ያቀጣጥላል፣ ውጤታማም ያደርጋችኋል። ሌላኛው ጾም ጸሎት ሰውነት ማስተካከያ አይደለም። ይህን ጉዳይ ከአእምሯችሁ ውስጥ አውጡት። ጾም የክርስቲያናዊ ክብደት የመቀነስ ልምድ አይደለም። አዎ ጥቂት ኪሎ ልንቀንስ እንችላለን፣ ግን ዋናው ነጥቡ ያ አይደለም። ኢየሱስ በምድረ በዳ የጾመው ለዚህ አይደለም። ራሱን ለመጣበት ዓላማ እያዘጋጀ ነበር እንጂ። ማቴዎስ 4:1-2 ይመልከቱ። ጾም መንፈሳዊ አሰላለፍ እንጂ አካላዊ ለውጥ አይደለም። ኢዩኤል 2:12 እንደዚህ ይላል፣ እግዚአብሔር በፍጹም ልባችሁ በጾምም በለቅሶና በዋይታ ወደ እኔ ተመለሱ ይላል። በዚህ ጊዜ ብዙ ሰው ሰውነቱን ለማስተካከል ይፈልግና በዛውም ደግሞ መንፈሳዊ ጾም ይሆንልኛል ብሎ ይናገራል። ነገር ግን መጽሐፍ ቅዱሳዊ ጾም ለንስሐ፣ ለመቀራረብና ጉልበትን ለእግዚአብሔር ለማስገዛት የሚወሰን ውሳኔ እንጂ እንደ ሁለተኛ ጥቅም ጾምን የምንመለከት አይደለም። ሌላኛው ነጥብ ከጾማችሁ ጸልዩ። በጾም ጊዜ ካልጸለይክ ትርፉ መራብ ነው።
ይህ የመጽሐፍ ቅዱሳዊ የጾም ጥቅም ስምምነት ነው። ጾምና ጸሎት በጋራ ሲሆኑ የስኬትን መንገድ ጀምረሃል። ዳንኤል ጾመ፣ ጸለየ፣ መንግሥተ ሰማያትም በመላእክት ምላሽ ሰጠ። ዳንኤል 10:12ን ይመልከቱ። አሁንም ምነግራችሁ ያለ ጸሎት ጾም የረሃብ አድማ ነው። ጸሎት መንፈሳዊ መሳሪያ ነው። በተቻለ መጠን የምግብ ሰዓታችሁን በእግዚአብሔር ፊት በጸሎት የምትተኩበት አድርጉት። በአምልኮ፣ በመጽሐፍ ቅዱስ ጥናት፣ በምልጃ ጾምና ጸሎትህን ሙላው። አምስተኛ ወይንም ሌላኛው ነጥብ፣ ጾም ስጋን ይፈትናል። በዚህ ወቅት ድካም፣ ግልፍተኝነት ሊሰማህ ይችላል። ግን ይህ የሂደቱ አካል ነው። ጾም በልባችሁ ውስጥ የተደበቀውን ነገር ያጋልጣል። ገላትያ 5:24 እንደዚህ ይላል፣ የክርስቶስ የኢየሱስም የሆኑቱ ስጋን ከክፉ ምኞቱና ከመሻቱ ጋር እንደሰቀሉት ይናገራል። ያ መበሳጨት፣ ያ ለማቆም ማሰብ፣ ያ ተስፋ የሚቆርጠው ስጋ የሚሞተው በጾምና በጸሎት ውስጥ ነው። ድካም ሲሰማ ቆም ብለ መንፈስ ቅዱስን እንዲያበረታ ጋብዝ እንጂ ወደ ኋላ ለመመለስ ምክንያት አትፈልግ። ጾምህንም ድብቅ አድርገው። ኢየሱስ በማቴዎስ 6:16-18 ላይ ስትጾሙ እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጾመኛ ሊታዩ ፊታቸውን ያጠፋሉና፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጾመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ። በስውር ለሚያየው አባትህ በግልጽ ይከፍልሃል። ጾም የግል አምልኮ እንጂ የአደባባይ ትርኢት አይደለም። ሽልማትህ በአንተና በእግዚአብሔር መካከል እንጂ በአንተና በሶሻል ሚዲያ በጎረቤቶችና በጓደኞች መካከል አይሁን። አስታውስ፣ በአንተና በእግዚአብሔር መካከል ጾምን ጠብቅ። ሌላኛው ነጥብ፣ ጾም ማለት ሰውነትን ችላ ማለት አይደለም። እግዚአብሔር አካልህን ፈጥሮ ለአንተ አደራ ሰጥቶሃል። ስለዚህ አካልህን ተንከባከበው። በመጽሐፍ ቅዱስ ውስጥ የተለያዩ ጾሞች አሉ። ዳንኤል በጥራጥሬና በውሃ ጾመዋል። ዳንኤል 1:12-13 ይመልከቱ። አስቴር የ3 ቀን ፍጹም የሆነ ጾምን አውጃለች፣ ጾማለችም። አስቴር 24 ይመልከቱ። በመንፈስ ተመሩ፣ ነገር ግን ጥበብም አይለያችሁ። ለጾም ጸሎት አዲስ ከሆናችሁ በትንሽ መጠን ጀምሩ። የጤና ችግር ካለባችሁ ከመጀመራችሁ በፊት ሐኪምን ያናግሩ። በቻላችሁት መጠን እረፍት አድርጉ፣ ከሰውነታችሁ የፈሳሽ መጠን እንዳይጠፋ። ምክንያቱም ሰው ያለ ውሃ ከ3 እስከ 5 ቀን ብቻ ነው ሊቆይ የሚችለው። ነገር ግን ውሃ እየጠጡ ከ45 ቀን እስከ 60 ቀን መቆየት እንደሚቻል ሳይንስ አረጋግጧል። ሌላኛው ነጥብ፣ ጾም ለጦርነት ያዘጋጅሃል። መንፈሳዊ ጦርነት እውን ነው፣ ጾምም መሳሪያ ነው። በማቴዎስ ወንጌል ምዕራፍ 4 ላይ ሰይጣን ኢየሱስ ከጾሙ በኋላ ተከትሎት መጣ። ለምን ካልን ምክንያቱም ጾም የጨለማውን መንግሥት ያናውጣልና። ሁለተኛ ቆሮንቶስ 10:4 ላይ የጦር ዕቃችን ሥጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው ይለናል። ስትጾሙ ከፊታችሁ የሚከፈተውን በር ብቻ ሳይሆን ከባዱንም ፈተና ጠብቁ። ቀኖቹ ሲከብዱ እንዳይቆሙ ቀጥሉ። ያኔ ነው መንፈሳዊ አለቶች መሰንጠቅ የሚጀምሩት። ሌላኛው ነጥብ፣ ጾም ከሁሉ በላይ
ወደ እግዚአብሔር ያቀርባችኋል። ጾም ከአምላክ ጋር የምትገናኝበት ዋናው መንገድ ነው። የእግዚአብሔርን ድምፅ ማግኘት እንድትችል ጾም የዓለምን ድምፅ ይቀንሳል። ያዕቆብ 4:8 ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል። እናንተ ኃጢአተኞች እጆቻችሁን አንጹ፣ ሁለት ሐሳብም ያላችሁ እናንተ ልባችሁንም አጥሩ። ጾም ጸሎት እግዚአብሔር ከዙፋኑ እንዲነሳ፣ እንዲናገር፣ እንዲወቅስና እንዲያድሰን ያደርገዋል። በዚህ ወቅት እጅግ አስተዋይ እንሁን። ጌታችን ሲቀርበን እጁን ሳይሆን ፊቱን የበለጠ የምንፈልግበት ጊዜ ይሁን። ጾም ቀላል አይደለም። ብዙ ሰው ገና ሲያስበው ምቾት አይሰማው። ነገር ግን ጾም ኃይለኛ ነው። በትክክል ሲደረግ እግዚአብሔርን ለማግኘትና ለመለወጥ ከሚደረጉ ዋነኛ መንገዶች አንዱ ነው። ለነጻነት፣ ለአቅጣጫ፣ ለፈውስ ወይም ለጥልቅ ትስስር አቅደ የምትጾመው ጾም እግዚአብሔር ይገኝበታል። በዚህ ቪዲዮ ከተባረካችሁ ሰብስክራይብ በማድረግ ቪዲዮን ላይክ አድርጉት። ተባርካችኋል።